አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ የአንዲት እህቴን አስቤዛና አልባሳት ነው። ጀማው እንግዲህ እዚህ ጋር እንደምታዩት ምጥን ሽሮና በርበሬ የቀረ የለም። ጤፍ ከ25 ኪሎ ማሽላ ጋር የተፈጨ አጠቃላይ 75 ኪሎ ዘይቱ ሁሉ ነገር ያለበት ነው። አጠቃላይ ደግሞ 83500 ብር የፈጀ ነው። አብራችን ቆዩ እስከ መጨረሻው ድረስ በመከታተል ላይክ እና ሰብስክራይብ ሼር ማድረግ እንዳይረሳ። እዚህ ጋር ማሳያችሁ 20 ኪሎ ሽሮ ማዳለጃ 2 ኪሎ በርበሬ አርጊበት ብላኛለች። በጣም በአማረ ሁኔታ ማሻአላ ተባረክ ረህማን ተደርጎ የተዘጋጀ ነው። ከዛም 7 ኪሎ በርበሬ ነው። 7 ኪሎ በርበሬ የተዘጋጀው እንደዚህ እንደምታዩት አሁን ላይ ባለ 650 በርበሬውን ትተነዋል። ትንሽ ወጭ ስላለው እሱን ትተን አሁን ባለ 750ውን አድርገናል። 650ውን ትተነዋል ማለት ነው። እስከዛሬ አሪፍ ነበር። አሁን ግን ትንሽ ወጩ በዛ ሲል ያው ባለ 700 ብር እየገዛን ነው። እንደዚህ ያማረ ቆንጆ ጽድት ያለ በርበሬ ተዘጋጅቶላታል። እህቴ እንደምትወድ ተስፋ አረጋለሁ። ባቄላ፣ አተር፣ ሽምብራ እና ጓያ ከሁሉም አይነት ተቀላቅሎ ነው። ባቄላውና ሽምብራ ነው። አብራችን ቆዩ። በመጀመሪያ ከበርበሬው ሲጀምርላችሁ እዚህ እንደምታዩት በጣም የሚያምር 7 ኪሎ በርበሬ በ750 ብር ሂሳብ ተገዝቶ እርጥብም ደረቅም ቅመም ደግሞ 2150 ብር ፈጅቷል ማለት ነው። እርጥብም ደረቅም ቅመም በጣም በሚያምር ሁኔታ ማሻአላ ተባረክ ረህማን የተዘጋጀ ነው። በነገራችን ላይ በርበሬ በደንብ ቀይ ሽንኩርት ይላል። ሁሌም እንደምነግራችሁ ሽሮ ደግሞ በጣም ነጭ ሽንኩርት ይላል። እዩት እንዴት እንደሚያምር ሀባይቢ በጣም ከመነግራችሁ በላይ ጽድት ያለ ነው ማለት ነው። ባቄላ በ200 ብር ሂሳብ ነው። አተርና ሽምብራ በ220 ብር ሂሳብ ነው። ጓያ ደግሞ በ180 ብር ሂሳብ ነው ማለት ነው። በጣም ቆንጆ ተደርጎ የተዘጋጀ ነው። እርጥብም ደረቅም ቅመም የሽሮ ደግሞ 3450 ብር ፈይቷል ማለት ነው። ለምን 20 ኪሎ ሽሮ ነው የተዘጋጀላት። ማዘጋጃ ደግሞ 75 ብር ነው እስካሁን ኢንሻአላህ። እዚህ ጋር ደግሞ ምን አለን? 25 ኪሎ ዱቄት አለ። ይሄ 25 ኪሎ ዱቄት ደግሞ የተገዛው 400 ብር ሂሳብ 3400 ብር ነው። እዚህ ጋር እንደምታዩት ቆንጆ የሚያምር ገብስ አለን በ170 ብር ሂሳብ 2 ኪሎ ቡና በ1550 ብር ሂሳብ እና እዚህ ጋር እንደምታዩት ደግሞ ጣን 1000 ብር አለ ማለት ነው። ሱካር 5 ኪሎ አለን። 5 ኪሎ ሱካር ደግሞ የገዛሁላት በ180 ብር ሂሳብ ነው ማለት ነው። እዚህ ጋር ደግሞ ካርቶን ቴምር አለ። ያው ይሄን ቴምር የማያውቀው የለም ብትኑ ነው። በጣም አሪፍ የሆነ እቃ ስለተጫነው ነው እንደዚህ የሆነው። በጣም አሪፍ የሆነ ቴምር ነው። ልጆቻችሁም ማሻአላህ ተወዱታላችሁ። የአቅም ጉዳይ እየሆነ ነው እንጂ ማለት ነው። እኔ ራሱ ለረመዳን ገዝቼዋለሁ። ቤት የምንጠቀመው ይሄን ቴምር ነው። ወላሂ በጣም ከምነግራችሁ በላይ የሚያምር ነው። ግን ይሄ 10 ኪሎ ነው። እዚህ ጋር ኪሎ እንደምታዩት 10 ኪሎ ነው። ዋጋው 5500 ብር ነው። ከዛ ዘይት አለ ጀሪካን ዘይት 6300 ብር 2150 ብር ደግሞ ይሄ የምታዩት ዘይት ነው ማለት ነው። እንግዲህ አስቤዛዎቻችን ይሄን ይመስላሉ። አያምርም ሀባይቢ? ምጥን ሽሮና በርበሬ ብላ። እዚህ ጋር ደግሞ ሴኔጋል ብረት ድስት አለ 2400 2600 ብርና 3600 ብር የተገዛ ሴኔጋል ብረት ድስት አለ። በጣም የሚያማምር ጽድት ያለ አንድ በግ እንደገና 3 ዶሮና 2 ዶሮ ነው የሚባለው። ይሄን ገዝቼላታለሁ። ከዛ እዚህ ጋር ደግሞ ለ2 አመት ሴት ልጅ ነው ያለችኝ። ሴቷ ልጅ ያው እያደገች ነው በነገራችን ላይ የምትሄደው። ታይት ያለው በጣም የሚያምር 3800 ብር ነው ይሄንን ቀሚስ የገዛሁት ማለት ነው። በጣም የሚያምር ማሰሪያ ያለው ጽድት ያለ ነው። ጫማ እዚህ ጋር 1800 ብር አፍዋን 1800 ብር ጫማ። እዚህ ጋር ደግሞ 1800 ብር ደግሞ ሰንደል ጫማ ብላኛለች። በጣም የሚያምር ሰንደል ጫማ ነው። በጣም ብዙ ሰው የሚወደውና ጽዳት ያለው ጫማ ነው። እዚህ ጋር 3700 ብር ደግሞ 42 ቁጥር ጫማ፣ ሰንደሉም 42 ቁጥር ነው። እዚህ ጋር ደግሞ እንደምታዩት 32 ቁጥር ጅንስ ሱሪ አለ። የዚህ ዋጋ 400 ብር ነው። ጃኬት 2000 ብር። እዚህ ጋር አባት የጨርቅ ሱሪ 400 እና 600 ሸሚዝ። እዚህ ጋር ደግሞ 600 ቲሸርት። እዚህ ጋር ደግሞ ሸሚዝ 600 ማለት ነው። እና ይሄን ይመስላል። ማሻአላ ተባረክ ረህማን። ከወደዳችሁት ላይክ እና ሰብስክራይብ ሼር አድርጉ። እና በጣም ከመነግራችሁ በላይ ማለት ነው የሚያምር ነው። ማሻአላ ተባረክ ረህማን። በጣም ከመነግራችሁ በላይ ቆንጆ ውብ የሆነ የረመዳን አስቤዛ ነው። 5 ኪሎ መኮረኒ በ165 ብር ሂሳብ፣ 5 ኪሎ ሩዝ በ120 ብር ሂሳብ፣ ጫው በ35 ብር ሂሳብ፣ ግማሽ ቴምር አለ 1400 ብር፣
ግማሽ ማለት 4 ከካርቶኑ 4ቱ ማለት ነው። 3 ኪሎ ቡና 4650 ብር በ1550 ብር ሂሳብ። እዚህ ጋር ሱካር 900 ብር 2150 ብር ደግሞ ምን አለን? ዘይት አለን። እና እንደዚህ ጽድት ፏ ያለ አስቤዛ ነገ ወደ ጉጉፍቱ እንሻላ ልክላታለሁኝ። ይህንን የመሰለ አስቤዛ አዘጋጅችላታለሁ። ሁላችሁም እንደምትወዱት ተስፋ አረጋለሁኝ። እና ያው ይሄ ነው እንግዲህ የረመዳን አስቤዛ ነው። ቡና፣ ቴምር፣ ሱካር እነዚህ ናቸው ለረመዳን የሚያስፈልጉት። ይሄን ይመስላል። ከወደዳችሁ 717 ታገኛላችሁ። እዘዙ፣ ላይክ አርጉ፣ ሰብስክራይብ፣ ሼር አርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማው? ሰላም ነው አልሐምዱሊላህ። እዚህ ጋር የማሳያችሁ ደግሞ የ4 ሰው አስቤዛ ነው። 10 ኪሎ 10 ኪሎ 5 ኪሎ 10 ኪሎ እና 10 ኪሎ ሽሮ ነው። በርበሬ የሶስቱም በ750 ብር ሂሳብ ነው። ከዚህ ቀደም ወለዲ ልኬላቸዋለሁ 2 እዚህ ማለት ነው። የዛሬ አመትም ከዛ በፊት ያለውም አመት ማለት ነው። እና አሁንም አልሐምዱሊላህ አላህ ሱብሃነሁ ወተዓላ በሰላም አገናኝቶን አሁንም ተዘጋጅቶላቸዋል ማለት ነው። አጠቃላይ ድምሩ 44500 ብር ነው። የእያንዳንዳቸው ደግሞ ስነግራችሁ የዚችኛዋም የብቻዋ ነው፣ የዚችም የብቻዋ ነው፣ የዚህም የየብቻቸው ነው ዋጋቸው ማለት ነው። እና በመጀመሪያ እዚህ ጋር 10 ኪሎ ሽሮና 10 ኪሎ በርበሬ ያላትን ነው። በርበሬው ከዚህ ነው ወደ ሽሮ ራሱ ይገባለት። በጣም ቆንጆ ተደርጎ ምጥን ተደርጎ የተዘጋጀ ሽሮና በርበሬ ነው ማሳያችሁ ማለት ነው። 7500 ብር 10 ኪሎ በርበሬ ነው። እንደገና ደግሞ በ750 ሂሳብ ማለት ነው። ግልጽ እንዲሆንላችሁ በርበሬ የሚቀንስም አለ ከዚህ በታች 650 እስከዛሬ አሪፍ ነበረና አሁን ላይ ደግሞ የተውነው ትንሽ ነጭ ስላበዛ ለዛ ነው ማለት ነው። እና 3490 ብር የሁሉም ቅመሞች የበርበሬዎቹ ማለት ነው። ከዚህኛዋ ውጭ 3490 ብር የ10 ኪሎ በርበሬ ቅመም ነው። እና ሽሮ ደግሞ 2150 ብር ነው። ባቄላ፣ አተር፣ ሽምብራ ቅመም ደግሞ 1790 ብር አለው። የሁሉም ማዘጋጃ ደግሞ የዚህኛቱ 1500 ብር አለው። የባለ 20 ኪሎዋ ማለት ነው። እዚህ ጋር ደግሞ 5 ኪሎዋ ናት። 5 ኪሎዋ 3750 ብር ነው በርበሬው በ750 ሂሳብ። ቅመሟ ደግሞ 2050 ብር ነው። አያችዋ። ምክንያቱም ሲዘጋጅ በእርጥብ ቅመም ስለሆነ ቅመሙ በደረቅ እንኳን ገዝተን ስንልክላችሁ እንዴት እንደሆነ ለእናንተ ማስረዳት አያስፈልግም። ምክንያቱም እርጥብ ቅመም ምናምን ሲሆን ደግሞ ሂሳቡ ከዛ በላይ ኦቨር ነው የሚሄደው። እና አልሐምዱሊላህ እነዚህ አማረ ምጥን የሆነ ሽሮና በርበሬ አዘጋጅቼላችኋለሁ። አሁንም ልክ እንደ ቀጣይ አመቱ እንደሚወዱት ተስፋ አረጋለሁኝ። የነዚህም 10 ኪሎ በ750 ሂሳብ ነው። እርጥብም ደረቅም ቅመም ደግሞ በ3490 ብር ሂሳብ ነው ቅመም የተደረገላቸው። በጣም የሚያምር ጽድት ያለ ነው። ሀቂቃ በጣም ከምነግራችሁ በላይ ማለት ነው። ማሻአላህ ተባረክ ረህማን በጣም ጸዴ ነው። በጣም ይወዱታል። ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ፣ እዘዙ ማለት ነው። ጉሉ ማሻአላህ ጉሉ